ሰኔ 12 የሚከበረው የገናናውን የቅዱስ ሚካኤል ዓመታዊ ንግስ በዓል ለምን እንደሚከበር ያውቃሉ? ቅዱስ ሚካኤል በጥንተ ተፈጥሮ በኢዮር ኃይላት በተባሉት ነገደ መላእክት ተሹሞ ነበር። ሳጥናኤል በካደ ጊዜ እግዚአብሔር ባወቀ አንድም በትሕትናውና በደግነቱ በ99ኙ ነገደ መላእክት ሁሉ ላይ ተሹሟል። ከፍጥረት ወገን ከመቤታችን ቀጥሎ የቅዱስ ሚካኤልን ያህል ክብርና ሩህሩህ የለም። በምልጃውም በረዳትነቱም የታወቀ መልአክ ነው። መጽሐፍም መልአከ ምክሩ ለእግዚአብሔር ይለዋል፣ ወስሙ መስተሳልም ይለዋል። ቂም የሌለው ለምህረት የሚፋጠን ደግ መልአክ ነውና። በብሉይ ኪዳን በመከራ ለነበሩ ቅዱሳን ሁሉ ሞገስ ረዳትና አዳኝ ቢሆናቸው መጋቢ ብሉይ ተሰኝተዋል። እስራኤልን 40 ዘመን በበረሃ መርቷል መግቧልም። ቅዱስ መጽሐፍ ስለ እርሱ ብዙ ይላል። ደስ የሚለው ደግሞ ሩህሩህ መልአክ ከመቤታችን ጋር ልዩ ፍቅር አለው። ከእናቷ ማኅፀን ጀምሮ እስከ ዛሬ እነሆ አብሯት አለ። ደስ ብሎትም ይታዘዛታል። ማማለድ ሲፈልግም እመቤቴ ሆይ ቅደሚ ይላታል። ወደ እሳት መጋረጃም አብረው ገብተው ለዓለም ሁሉ ምሕረትን በረከትን ያወርዳሉ። ቅዱስ ሚካኤል በዚህች ዕለት ስለነዚህ ነገሮችን እናከብረዋለን። አንድም በመላእክት ሁሉ ላይ አለቃ ሆኖ መሾሙን፣ ቅዳሴ ቤቱን እንዲሁም ቅድስት አፎሚያን መርዳቱን፣ ቅዱስ ባህራንን መጎብኘቱን፣ ቅዱስ ላሊበላን ወደ ሰማያት ማሳረጉን ለፍጥረት ሁሉ ምሕረት የሚጠይቅበት ዕለት ነውና ሊቀ መላእክት በክንፈ ረድኤቱ ከክፉ ሁሉ ይጠብቀን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።